የክብር ስነስርዓት የክብር እውቅና እንሰጣለን። Gospel Family Tube ንግግሮች አሉ። እንኳን ደስ አለህ የሚባል ንግግር አለ እና ቤተክርስቲያን ውስጥ እንደዚህ ይባላል። በዓለም ውስጥ ሰዎች ይሾማሉ፣ ይለያሉ ለሆነ አገልግሎት እና እንኳን ደስ አለህ የተለመደ ካዱን ቁርጥ ነው ቪዲዮ ነው። እኔ ግን እንደተቀረሰው እንደሚያገለግል ሰው እንኳን ደስ አላችሁ አልልም። እኔም ሰው እንኳን ደስ አለህ ስለኝ ወደዚህ ኃላፊነት ሲመጣ እንኳን ደስ አለህ እንዳትሉኝ ብያለሁ። በመጋቢ ሆኜ ሲሾም ሲለይም ወደዚህ ኃላፊነት አሁን ወዳለሁበትም ኃላፊነት ሲመጣ እንኳን ደስ አለህ እንድትሉኝ አልፈልግም ብያለሁ። አሁንም ዛሬም ለሚሾሙ ሰዎች እንኳን ደስ አለህ የሚባል አይደለም። ምንድነው ታዲያ የሚባለው ካላችሁ እግዚአብሔር ጸጋውን ያብዛልን። ይሄ ደስ ብሎ የሚሸከምበት ሸክም ስለሆነ ሰው ሸክም ሲሸከም ለምሳሌ ይሄኛው ከዚህ የሚበልጥ ስለሆነ አሁን ሰው ይሄኛውን እየተሸከመ እንኳን ሸክም እየሰጠን እንኳን ደስ አለህ አይባልም። ከዚህ የሚበልጥ ስለሆነ ይሄኛውን ቤት መሸከም የሚበልጥ ይህን ቤት ለሚሸከሙ ሰው እንኳን ደስ አለህ እንዴት ይባላል? ታዲያ ምን ይባላል? እግዚአብሔር ያግዝ፣ እግዚአብሔር ጸጋውን ያብዛል። ይሄ ሸክም ስለሆነ ሌሎቻችን ምናልባት ወደዚህ ኃላፊነት የምንመጣ ሰዎች ወደ ኃላፊነት ስንመጣ ይሄ ሸክም ነው። ወደ ክብር አይደለም። ወደ ክብር ላይ ክብራችን በሰማይ አለ። አሜን። ሰው የሆነ የክርስቶስ ስራ ለመስራት ለሚመጣው ሰው ማለት ግን አማርኛችንን አስተካክለን እግዚአብሔር ጸጋውን ያብዛል። ያው አማርኛውን ማስተካከል ሸክም ስለሆነ የሕዝብን አደራ መሸከም ስለሆነ ከጨለማ ውስጥ ላሉት ወደ ብርሃን የምናመጣበት መንገድ ስለሆነ ሕይወት ስለሆነ ኖረን የምናልፍበት ስለሆነ አሁኑ ለወንድሞቻችን በተለይ ለሁለት ወንድሞች አሁን ለአባታችን እኔ ሹመት አንሰጥም። ዛሬ እኔ በፕሬዝዳንትነት ስልጣኔ የሚወስነው ውሳኔ ስልጣን መስጠት አንችልም ለአባባ። ለምን? የተሾሙ ናቸው። ብለን መድረክ ላይ አውጥተን ታሪክስ ምን ይለናል? ታሪክ ምን ይለኛል? ቆመ አባባ ዳፍሳ እስኪ ቁም የቃል ኪዳን ይመስል የለኝ አጠብቁ በኋላ ቃል ኪዳን ሆኖ አጠብቁ የለም። አባባ ተቀምጦ ለእኛ መጸለይ አለበት፣ ለእኔ መጸለይ አለበት። ግን ቅድም ማስተር ገዛኸኝ ያለው ትክክል ነው። የዘገየ ቢሆንም ብሏል። በእሱ ጊዜ አይደለም የተዘገየ ያኔ ነው። ግን የወረቀት ነው እንጂ ክርስቶስ አክሊልን አዘጋጅቶናል። አሜን። ለሳችሁ በእውነት እግዚአብሔር ጸጋውን ያብዛላችሁ ብሎ አማርኛ ራሱ አይመጥልኝም። ለምን? ጌታ ጸጋውን አብዝቶላችሁ ያለፈ ታሪክ እግዚአብሔር ረድቷቸዋል። እኛን ጌታ እንደነሱ እንዲረዳ እንደነሱ እንዲያግዘን። ለምን? አሁን እሱ ደሞዝ ተሰጠ። ይሄ ደንባችን ሐዋርያ የሚሆን ደሞዝ የሚከፈልለት ይላል የኛ። እነሱ ግን ደሞዝ ኖረ አልኖረ ኖሮ አልፏል። አሁን እነዚህ ሰዎች በዚህ ወረቀት እንዴት ይለከዋል? በእኔ ስርዓት አይለክም። ከዚህ አልፏል። ክብር ለእግዚአብሔር።
ከልካይ ግን ማይኔም አንዋት አልባን ወሬና ማባወቱ ባራንኬ ኦሶ ሲደዶ ማስኔና ኢሲን እንከ ማስነ እንከ ኦሶ ሾማ ኢሲ ጊዶ ነው ሳጊደ ነው ኦሶ ተሳውገደ ወወደ ኢናቱን እግዚአብሔር ያበዛል እንጂ መካብነት ይሽመት ለሐዋርያን ያንተ ንከላ ቤተክርስቲያን ከላ ከሽት ይሆና ወርሽይ ማገንትከሽ ክብር ለእግዚአብሔር ይሁን። በእውነት የተከበሩ ናቸው። ስለዚህ እሳቸውን በኋላ ከኛ ጋር ሆኖ ቆሞ ይባርኩናል። እዚህ ሙስሊም ከላለን አሁን የምንሰጠው ስርዓት የአባታችን እና ቤተሰቡ ነው የምንሰጠው ስርዓት ቅድም ያልኩት ይሄ የቤተክርስቲያናችን ስርዓት አባቶችን ማክበር በዚህ በተለይ በአዲሱ መተዳደሪያ ደንብ ለአባቶች እውቅና እንደሚሰጥ እንዲያርፉ እያረፉ እንዲያገለግሉ የሽኝት ስነ ስርዓት እንድናደርግ እውቅና እንድንሰጥ ይፈቅዳል። አንቀጽ 76 77 ላይ ስለዚህ አሁን አባታችንን ተነስተ ቃል ኪዳን ይዋይ ግድ ማልኩት ነው ደግሞ አንልም ግን ከሌሎች ወጣቶች ጋር አስተናውና እዚህ ላይ ቃል ኪዳን ይዋይ ማለት በእውነት አይሆንም። ያ የምናውቀው እውነት ነው ማለት ነው። ስለሆነ አባታችንን በክብር ወደ መድረክ